ደግሞ እኔ ስወጣልሽ እግሬን ጠብቀሽ እኔ አሁን ዋናው ነገር የምሰጋው እንደው ህይወት እንዳይወድቅ ብዬ ነው። ለህይወቷ የሚያሰጋታል። አዎ ምልህ ሰው የሰው ልጅን መጥፊያው አይታወቅም። እንደው ጠጠርን ብትወረውር እኮ አጉል ቦታ ከመታት ሰው ልታልፍ ትችላለች። እዚህ አመለጠኝ በቁም ያመለጠኝ እሱ ከሚያመልጠኝ እኔ ሞቴን እመኛለሁ። ስመሩኛል ልጅ አልባሌ ቦታ ዋለብኝ። ምን ላድርገው? እስቲ ከእናንተ ጋር ያው እንደ እውቀታችሁ ውስጡን ሳይ እንትን ስከታተላችሁ ብዙ ነገር ነው የምታጋልጡት። እንደዚህ አይነት ነገር የተደበቀ ማለት ማመን የሚያቅት ታሪክ ስለሚወጣ ምናልባት የተደበቀ ታሪክ ካላቸው ብዬ ነው እኔ ወደ እናንተ የመጣሁት ማለት ነው። ባል ቢሆን ይፈታል፣ ሌላ ባዳ ቢሆን ታባረረዋለህ። ልጅ ምን ታደርገዋለህ? ለማንም አትሰጥም። የልጅነት ልጄ ነው። ገና በሕፃንነት የወለድኩት የመጀመሪያ ልጄ ነው። ሰላም ጤና ይስጥልኝ ውድ የደቦል ሚዲያ ቤተሰቦች እንዴት ናችሁ? እኔ ወንደሰን ነኝ። ዛሬ እንግዲህ አንድ እናታችን ቤት እንገኛለን። ምንድነው እንድናግዛት እንድንረዳት የፈለገችው ነገር የሚለውን ከእናታችን አንደበት የምናዳምጠው ይሆናል። ወደ ጉዳዩ ከመሄዳችን በፊት ግን ሼር፣ ላይክ በማድረግ ቪዲዮ ላልተዳረሱት ቤተሰቦቻችን አድርሱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አዲስ የኛ ውድ ቤተሰቦች እንድትሆኑ ስንል በአክብሮት እጠይቃለሁ። እንግዲህ እናታችን ትንሽም የሆነ ነገር በስልክ ብለውናል። በደንብ ግልጽ ለማድረግ ያክል ከእናታችን አንደበት መስማት አለብን ብለን ስላሰብን ነው። ምንድን ነው የሚለውን ጉዳይ ከእናታችን አንደበት የምንሰማ ይሆናል። ሰላም እናቴ፣ እንዴት ነሽ? ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ያው በእርግጥ ለእኔ ትንሽ ነገር ነግረሽኛል። በደንብ ግልጽ ለማድረግ ያክል ለቤተሰቦቻችን ምንድን ነው እንድናግዞት እንድንረዳሽ የፈለግሽው ነገር? በቅድሚያ ስሜ ይህን እድል ስላገኘው አመሰግናለሁ። ስሜ ብርቱካን ይባላል። ባለትዳር እና የሁለት ልጆች እናት ነኝ። ጎረቤቴ አለች እና በጣም ጥሩ ግንኙነት ነው ያለን። በጣም መልካም ሰው ናት። እኔም ደግሞ ራሴን በማውቀው ያለን ነገር ጥሩ ነው እና ሁሌ ቤቷ ውስጥ ሰላም የለም። ያም ሰላም ደግሞ በልጇ ምክንያት ነው እና ሁሌ በቃ አይምሮዬን እኔ ለምንድን ነው እንደዚህ የሚሆነው? አልፎ አልፎ ጩኸትም የድብድብም ድምፅን እሰማለሁ እና ያው እንደ ቤተሰብ ራሳቸው እንዲፈቱት የምትሰጠው ነገር አለ። ግን ሲያልፍ ደግሞ ህይወትን መውደቅ ሊኖር ይችላል። ወይ እሷን ይጎዳታል፣ ወይ እሱ በሆነው ስሜት ምክንያት ራሱን ሊያጣ ይችላል። ያ ከመሆኑ በፊት የእናንተን ሚዲያ እከታተላለሁ፣ የተለያዩ ሚዲያዎችንም እከታተላለሁ፣ የእናንተንም በጣም እከታተላለሁ እና ያለውን ነገር እስቲ ልንገር እና እስቲ ምን እንደሆነ እንዲያጣሩ ብዬ ነው የመጣሁት። እና እሷ ጎረቤቴ ናት። ያው እንደምታየው በግራ በኩል በቀኝ በኩል ያለው ሱቆች አሉኝ የራሴ ማለት ነው። ስልክ ቤትም ሙዚቃ ቤትም የተለያዩት ነገር አሉ። ያንን ነገር ልጁ ሌላው ቀርቶ እስቲ እንደው ምናልባት የስራ ማጣትም ከሆነ ምን ማለት በቃ ያው እንደ እናት ነኝ ብያለሁ። ያ ልጅ የጎደለበት ነገር በራሴ እስቲ የምችለውን ነገር ለመቅረፍ ብዬ ያው እንትን ውስጥ ሙዚቃ ቤት ውስጥ ስልክ ቤት ውስጥ የሚሰሩ ያው የቤተሰብ ነው ማሰራቸው እና እዛ ጋር ሙያም እንዲለምድ ምናምን ብዙ ነገር ሞክሬያለሁ። ብዙም ደስተኛ አይደለም እና ከእናቱ ጋር በጣም ነው በቃ ስራው ላይ ይጀምራል፣ ግን የስራ ችግር አይደለም ሳየው ማለት ነው። ያው እዛ ጋር ስራውን ሳስጀምረው ደስተኛ መሆን ነበረበት ብዬ ያ ከሆነ ችግሩ ብዬ ማለት ነው። እና በጣም ነው እናትየውን የሚደበድባት፣ በጣም ነው የሚያስቸግራት። ወይዘሮ መሰሉ ትባላለች ሴት እናት። በጣም ነው የምታሳዝነው በእውነት። እና እስቲ ያለውን ነገር እስቲ እናንተ በምትችሉት ነገር የምትረዷት ነገር ካለ ብዬ ነው ወደ እናንተ የመጣሁት። ጥሩ። ያው ልጃቸው ይደበድባቸዋል፣ በጣም ያሰቃያቸዋል ብለሽኛልና ምክንያቱ ምን እንደሆነ ስለመጠየቅ አልሞከርሽም? ከእሷ ጋር ያላችሁስ ግንኙነት እንዴት ነው? በጣም ነው ግንኙነት ያለን፣ ግን ያው እንደዚህ ሙሉ ለሙሉ ግልጽ አድርጋ አትናገርም። በራሷ የያዘችው ነገር አለ ብዬ ነው እኔ የማስበው። ግን በቃ ወደ ጸበልም ብንወስደው
እዛው ተከራይተን በአስጠማቂም ብለን ብዙ ነገር አስበናል። እና ያው እሷ እኔ ምን እንደሆነ አላቅም ማለት እኔ የራሴን ግምት ነው እንደዚህ ነው ብላ ግልጽ አትናገርም። ወይ ሱስ ውስጥ ገብቶ ከሆነ ወደ የሚያክሙት ጋር ሳይካትሪስት ብንወስደው ያንንም አድርጋለች። ያው በእርግጥ ግን እኔ አብሬያት ሄጄ አላቅም። እዛ ቦታ ላይ እንደሞከረች ነው የምትነግረኝ። ግን ምንም ለውጥ የለም። ከጊዜ ጊዜ እየባሰ ነው። በቃ ስቃዩ እየባሰ ነው። በፊት እንዳልኩ ቤቱ ያው የኛ ነበረ፣ መንግስት ወርሶብን ነው። ይሄ በውርስ በፊት በደርግ ጊዜ ተወርሶብን ነው እና እንዲህ አልነበረም የነበራት ነገር። በጣም ጥሩ ስሜት የነበራት ልጅ ነበረች። ግን ከጊዜ እሱ አሁን እያደገ ሲመጣ ነው እያደገ ሲመጣ በቃ ባህሪው በጣም ተቀይሯል። በጣም እና እኔ አሁን ዋናው ነገር የምሰጋው እንደው ህይወት እንዳይወድቅ ብዬ ነው። ለህይወቷ የሚያሰጋታል። አዎ ምልህ የሰው ልጅን መጥፊያው አይታወቅም። እንደው ጠጠርን ብትወረውር እኮ አጉል ቦታ ከመታት ሰው ልታልፍ ትችላለች። እሱም በመሃል የሆነ ነገር ወይ እናቱን ባረገው ነገር ተጸጽቶ ወይ ህይወቴን ላጥፋ ብሎ ይላል እና ያ ከመሆኑ በፊት እንደ እግዚአብሔር ፍቃድ እንደው የቻላችሁትን እስቲ ምንድነው ችግሩ መፍትሄ የሚጠፋለት ነገር አለ ብዬ አላስብም፣ ከእግዚአብሔር ጋር ማለት ነው። ያንን ብዬ ነው እናንተ ጋር የመጣሁት። ጥሩ ያው እኛ ብዙ ጊዜ እንላለን ከፈጣሪ ጋር ማድረግ ያለብን ነገሮች ከማድረግ ወደ ኋላ አንልምና እንደ ጎረቤት አንቺም ቢሆን አልወለድሽውም እንጂ ልጅሽ ማለት ነው። በጣም ያው ጎረቤት ሲባል የግድ መውለድ አይጠበቅበትም እና ለመምከር ሰብሰብ ብላችሁ ለማስረዳት ምንድነው ችግራችሁ ለማንተ ሞክራችሁ? ሞክረናል። እንዳልኩ እኮ ነው በቃ በጣም ለማቅረብ። ልጁ ደግሞ በጣም ነው የሚያሳዝነው። እውነቴን ነው የምልህ። እኔ ምን እንደሆነ እንደዚህ የሚያደርገው በቃ የሚያሳዝን እናትም ነኝ። በቃ እኔ ልጄ ነው ራሱ የሚመስለኝ። እንዲህ ስታየው ወደ ሱስም አይመስልም ያለበት ነገር ማለት ነው። እና ሞክረናል ከባለቤቴ ጋር በቃ አንተ የምትፈልገው ነገር ይደረግልሃል፣ ለምንድን ነው እንደዚህ የምትሆነው? በቃ እኔ ውስጤ መቅረት ያለበት ነገር አለ ነው የሚለው። ግልጽ አድርጎ ልክ እናትየው እንደማትናገረው እሱም አይናገርም። እና እኛ ያልሞከርነው ነገር የለም በቻል ነው እንደ እናት። በተለይ ደግሞ እውነቴን ነው የምልህ እኔ አሁን ልጆቼ ወጥቼ እስከምገባ ድረስ አላምናቸውም። እና ከማርገዝ ጀምሮ ያለው ነገር አለ፣ በእርግዝና ህመም አለ፣ ምናልባትም በምጥላት ትውልድ ትችላለህ፣ ሰርጀሪው አለ። ከዛ ሳድገ ምናምን ልጄ ጥሩ ነገር ለኔ ያደርግልኛል ወይም ይጦረኛል ወይም ደግሞ በቃ የእሱን መልካም ነገር ያለው ብለህ ስትል እንደዚህ ሲሆን በቃ እኔ ለራሴ ራሱ ስጋት፣ ነገ የኔ ስጣ ክፍል ምንድን ነው ከኋላ ሊከሰትብኝ ምን ይችላል ብዬ በጣም በስጋት ነው እኔ ራሴ ያለሁት። አዎ በእርግጥ ምክንያቱም ልጁ ህፃን እያለ ከልጅነቱ ጀምሮ ነው እንዲህ አይነት ነገር የለውም። በቃ እያደገ ሲመጣ ነው እንዲህ አይነት ባህሪ ያመጣው ማለት ነው። ስለዚህ ካደገ በኋላ ነው እንዲህ አይነት ባህሪዎች እየተከሰቱ ያሉት። አዎ እሺ ማለት እስኪ ስለ እናታችን ንገሪን። በምን ሁኔታ ነው ያሉት? ምንድን ነው የሚሰሩት የሚለው ነገር? አዎ ያው እሷ መሰሉ የምትሰራው የነበረው የመንግስት ስራ ነው እና ያው ብዙም አይደለም፣ ያው ትምህርትም ደረጃ ምናምን ስለሌላት አነስተኛ ነበረ ደሞዟ። አጋጣሚ ሆኖ ደግሞ ሁለተኛ ልጅ አላት ከሌላ የምትወልደው ማለት ነው። ወንድም አለው እና አሁን ያለው አረብ ሀገር ነው። እንደውም በቃ አሁን ብዙን ነገር ያው ከሱም ሁኔታ በቃ ያለውን ነገር እንዳልኩ ደሞዙን በቂ አይደለም። ወንድምየው አረብ ሀገር ሄዶ እሱ ነው የሚረዳት፣ ሁለተኛ ልጇ ማለት ነው። እና ብዙን ነገር እሱ ይልክላታል። ግን በቃ ብር አምጪ ይለኛል። እንደውም እኔ መጀመሪያ ላይ ብዙም አይመስለኝም ነበር፣ ግን አሁን ላይ የሚመጣበት ሰዓት አምሽቶ ነው የሚመጣው። እና አንድ ቀን ደግሞ እንደዚሁ በማታ የሆነ በቃ የሚያስጠላ የስካር አይነት ስሜት ነገር አይቼበታለሁ። እና ሌላውን ተውና እጇን ራሱ ተሰብራ ነበረ፣ እሱ ራሱ ማለት ነው። በእውነት በቅርብ ተሰብራ ነበር። እና ለዛም ነው በቃ አሁን ዛሬ መሰበር አለ ደግሞ ነገ ህይወቷስ ቢያልፍ ወይ የሱስ ህይወት ቢያልፍ ብዬ የምልህ ማለት ነው። እና ወንድምየው ለማግባባት በጣም በቃ እኔ ጋር ወስደሃለው፣ እናታችንን በስነ ስርዓት እናኖራለን፣ ምንድነው ችግርህ ብሎ ያው እኛ ጋር ዋይፋይ አለና ቪዲዮ ኮል እንዲያወሩ ምናምን እናደርጋለን።
እና የብር ምናምን ችግር አይደለም እንዳልኩ ከሷም እንደሚወስድ ያው እንደ እናት ያለኝን ከቦርሳዬም አንዳንዴ ይወስዳል ትላለች። ያው የኢትዮጵያ ኑሮ ታውቀዋለህ ብዙም በቂ ባይሆንም ልጁ የሚለው ነገር የሚረዳት ነገር ሊያኖራት ይችል ነበር። ከምንም በላይ ግን ሰላሟ ተነስቷል። ሴትዮዋ በጣም ሰላሟ ተነስቷልና አሁን ነው ራሱ ቅርብ ጊዜ ነው እንትና ጀሷም የተፈታላት ቀኝ እጇን ተሰብራ ነበር። እንግዲህ እንዲህ አይነት ጥቃቶችን እያደረሰባት ነው። እሺ ሁለተኛ ወንድም አለው ብለሽ ነበር። ከሱ ጋርስ ያላቸው ባህሪ እንዴት ነው? ስለ ልጁ ያው ባባት ይላል ታናሽ ነው የልጅ የዚህኛው ልጅ ታናሽ ነው። ከሱ በኋላ የተወለደ ነው እንዳልኩ ያው በመሃል አረብ ሀገር ተነስቶ ሄዷል እና በደንብ ነው የሚረዳቸው። እርግጠኛ ነኝ እኔ ሴቭ የሚያደርግ አይመስለኝም። ያለውን ነገር ለእናቱ ነው የሚረዳው ብዙን ነገር ይመስለኛል። ያው አረብ ሀገር ያውቀዋል ያን ያህል ብዙም አይደለም። ግን እናቴ እንዳትቸገሪ እሱንም ለማምጣት እንዳልኩ ለመውሰድ ነው የሚፈልገው። ግን ልጁ ያን ያህል እንትን አይደለም አክቲቭ አይደለም። በቃ ብዙ ጊዜ ይሄ ወደ ስቃይ ያለውን ነገር ነው የሚያዝ እንትን የሚለው በቃ መረበሽ ማለት የሆነ ሰዓት እኛም እንኳን እኛ ራሱ ሰላም አጥተናል። ይሰለቻል። ጎረቤት ሰላም ሲሆን ነው እኮ አንተም ጥሩ ሰላም የምታገኘው ማለት ነው። እነሱ ሲስቁ እኛ ምን ስቃለን። ግን በቃ ወይ ዛሬ እኛም በስጋት ነው ወይ የሆነ ነገር ያረጋት ይሆን ወይ እሱ የሆነ ነገር ይሆን ብለን በአጠቃላይ እንኳን ጎረቤት በቃ በአጠቃላይ ሰላም ለብዙ ሰው ወሳኝ ነገር ነው ብዬ ነው የማስበው። ያንተም ህይወት ነው የሚናጋው እዚህ ጋር ማለት ነው። እስኪ ከሳቸው ባህሪ እንሂድና ያው አንዳንዴ ልጆች እኛ ከሚያጋጥመንም ነገር ነው የምነግርሽና ልጆችን ስታሳድጊ ተሳስተሽ ባላንስ ላታደርግ ይችላልሽ ወይ ደግሞ እኩል ያለማየት እናት እኩል ነው የምታየው ግን ልጆቹ ጋር የሚፈጠር ስሜት ሊኖር ይችላል። ለምሳሌ አንድ ልጅ ልብስ ተገዝቶለት ቀጣይ ስለማይችል ሰው ቀጣይ ደግሞ ለሌላኛው ልጅ ይገዛልና ምናልባት አድሎ ነው ብሎ አስቦ እንደዚህ አይነት ነገር የለም። እሷ መልካም እናት ናት። በነበራት ሰዓትም ስራ በምትሰራ ሰዓት እኩል ነው ለራሴ ማትልም ልጆቿን እኩል ነው የምታየው። ሁለት ደግሞ እንደዚህ አይነት ችግር ቢኖር አንቺ ወይ ማለት አትነግረኝም ብዬ አላስብም። እኔ ማለት ለዛኛው ማዳላ ይመስለዋል ምናምን ትለይ ነበር። ይሄ ምክንያቱም ቀላል ችግር ነው እኛም ለማስረዳት ወይ እንደሱ አይደለም ብለን እንላለን። ያ እንኳን ችግር የለም እኩል ነው ልጆቿን እኩል ነው የምታየው። ያው ልጅ ይመስለዋል እንጂ እናት እኮ ልጆቿ እኩል ናቸው በዙ ማለት ነው። እናት አስባት ታደርገው ያው ግን አንዳንዴ አቅማችን ሳይፈቅድ ሲቀር ለሁለቱም ማድረግ ሳትችይ ስትቀር ቅድሚያ መሰጠት ላለበት ነገር ቅድሚያ ሰተሽ ነው ከዛ በኋላ የሌሎችን ፍላጎት የምታሟዩና እናት አታስብም። ልክ ነህ። ሰዎቹ ጋር ልክ ነህ። አይ እንደዚህ አይነት እንኳን ችግር የለም። እኔ ባየሁት አብረን በኖርንበት ጊዜ እንዲህ አይነት ችግር እንኳን የለም። ጥሩ። ቤትስ ማን ነው አብሮ የሚኖረው? የልጁ አባት አለ ማለት የታናሽ ወንድም አባት አለ ወይስ ቤት ውስጥ ማን ነው አብሮ የሚኖረው? አለ ግን ብዙን ጊዜ እሱ በስራ ነው የሚያሳልፈው። ሁለተኛው አባት ማለት ነው በስራ ነው የሚያሳልፈው። ያው በቃ ይመስለኛል እኔ ዝም ብዬ ሳስበው ሰላምን ከማጣት ይመስለኛል። እና የሆነች ሰዓት ከአንዱ ጋር ጥበቃ ነገር ምናምን ነው የሚሰራው ከአንዱ ጋር ይወጣል የሆነች ሰዓት ያርፋል። ብዙን ጊዜ ከነሱ ጋር አያሳልፍም። የለም ማለት ትችላለህ። ግን ደግሞ እሷም ያው ተጽዕኖም እንዳያሳድር በማለት እርግጠኛ ነኝ። ያው እንጀራ አባትም ስለሆነ ያን ያህል ግልጽ አድርጋ የምትነግረው አይመስለኝም። ያው እናት ብዙ ነገር ትችላለች እኮ ስለዚህ እና ከብዙ ጊዜ በኋላ ነው ለኛ ራሱ እንጂ ብዙም ፈቃደኛ አይደለችም። እንዴት ነው በራሴ የሚያልቅ ከሆነ የቻልኩትን ልሞክር የምትል አይነት ሴት ናት። ጥሩ። እንደዚህ ድብደባ ማካሄዱ ትክክል አይደለም ታውቃላችሁ። በሽምግልና ሞክራችሁ እምቢ ካለ ለምንድን ነው ወደ ጣቢያ ሄዳችሁ መናገር ያልፈለጋችሁበት ምክንያት? ያንን ብናስብም መጀመሪያ ግን ያው ከእናንተ ጋር ብለን መደረጉ አይቀርም። ግን ያው እናትየዋ ደግሞ እንዳልኩ የእናት ነገር ምናልባት እኛ ያን ነገር ስናደርግ እኛ ሰላም ከማጣታችን ወይም የኛን ነገር አስቀድመን ይመስላታል ብለን እናስባለን። ወይስ ግን ለሱ ሐሳቡን አቅርበንላታል። ለምን ወደ ህግ እንዲቀጣው ለምን አይደረግም?
እስቲ እንደው እንደ ማስፈራራት ማድረግሽ ብለን እንላታለን። ግን እኔ ሲመስለኝ እንደ እናት አንጀት ይመስለኛል አልተስማማችም ማለት ነው። አልሞከረችም፣ እሱን አልሞከረችም። እንደው እኔ በራሴ ነው በቃ እስቲ እንደው እግዚአብሔር እንደው ከረዳን እንደው የሆነ ነገር ወደ ህግም ሄዶ መታረም ካለበት እንዲታረምና እስቲ ከናንተ ጋር ያው እንደ ዕውቀታችሁ ውስጡን እንትን ስከታተላችሁ ብዙ ነገር ነው የምታጋልጡት። እንደዚህ አይነት ነገር የተደበቀ ማለት ማመን የሚያቅት ታሪክ ስለሚወጣ ምናልባት የተደበቀ ታሪክ ካላቸው ብዬ ነው እኔ ወደ እናንተ የመጣሁት ማለት ነው። አይ ጥሩ እንኳን ወደኛ መጣሽ። እንግዲህ እኛ ማድረግ ያለብንን በደንብ እናደርጋለን። መጣር ያለብንን እንጥራለን። ግን ምንድነው አሁን እናታችን ፍቃደኛ ላይሆኑ ይችላሉ። የማግባባቱን ስራ ብዙ ነገሮችን ታግዥናለሽ ብዬ አስባለሁ። ምክንያቱም እሳቸው አሁን ፍቃደኛ ላይሆኑ ይችላል እንዳልሽው በህግ ብዙ ጊዜ ፍቃደኛ አልሆነችም። የእኛን ያሉትን ቪዲዮዎች አሳይተሽ እባክሽ እንትን በያቸው አግዣቸው ብለሽ ነግረሻት ያለውን ነገር በደንብ አብረን ማስኬድ አለብን። ምክንያቱም እኛውን ማስረጃ መያዝ አለብን። መረጃ ብቻ በቂ አይደለም። አሁን እንዲህ ስለማድረጉ ሄደን አንተ ነህ ብሎ ምን ማስረጃ አለ ሊለን ይችላል። ስለዚህ በደንብ አድርጌ እነግራታለሁ። በቃ እንደው ልጅሽን በደንብ ያድኑልሻል፣ ወደ ራሱ እንዲመለስ ያደርጉልሻል ብዬ እኔ የቻልኩትን። ምክንያቱም ይሄ ውሸት አይደለም፣ ለጥሩ ነገር ስለሆነ ያለው ነገር ካለ እሷ ውስጥ ያለ ነገር ካለ በደንብ አድርጋ ችግሩን ለመፍታት እንትን እንድትል እኔ እንትን እላታለሁ፣ አናግራታለሁ። ያን ያህል የምትከብድ ሰውም አይደለችም። በጣም ጥሩ። ያው እንዳልኩሽ የእናት አንጀት ሲሆን ብዙ ጊዜ እናቶች ወንጀል በጣም እንዲስፋፋ የሚያደርጉበት አንዱ ምክንያት ምንድነው? ልጄ እንትን ነው እየተባለ ነው። ትክክል። በእንቁላሌ በቀጣሽኝ የሚለው አባባል አለ። እውነት ነው። ስለዚህ ነገሮችን ቶሎ በጊዜ መፍታት አለብን። ነገ እንዳልሽው ህይወት ከሞተ በኋላ ወይኔ ብሎ ማልቀስ ጥቅም የለውም እና አንቺም ያደረግሽው ነገር በጣም የሚበረታታ ነው። ምክንያቱም እያየሽ ዝም ማለት ስለሌለብሽ ማለት ነው። አሁን ምን እናደርጋለን? በጣም ትንሽዬ ድብቅ ካሜራ እናስቀምጣለን። ካሜራ ማን ያለ እሱ ያሳይሻል እንዴት መቀመጥ እንዳለበት እና እንዴት መስራት እንዳለበት። እሱን እሷ ሳታይሽ ካስቀመጥሽ በኋላ ምክንያቱም ሳታይሽ የምታስቀምጭበት መንገድ ለምን መሰለሽ? መኖሩን ስታውቅ ብዙ ነገሮችን ልትደብቅ ትችላለች። ስለዚህ በተቻለ መጠን ማድረግ ያለብን ምንድነው? ካሜራዋን እንሰጥሻለን። ካሜራዋን ከሰጠንሽ በኋላ እሷ ሳታይሽ ታስቀምጫለሽ። ስላለው ነገር ካስረዳሽ በኋላ ስትወጪ አስቀምጠሽ ትወጪ እና ማስረጃ መያዝ አለብን። ልጁ ለምንድነው እንደዚህ የሚያደርገው? በምን ሁኔታ ነው? ምንድነው የሚለውን ነገር መያዝ ስላለብን ማለት ነው። እና በተቻለ መጠን እንሰጥሻለሁኝ። ሰጥቼሽ ካስቀምጥሽ በኋላ ደግሞ በሌላ ጊዜም ተገናኝተን ያለውን ነገር በደንብ አውርተን ያው ማስረጃ ስለሚያስፈልገን ነው ይሄን ነገር የምናደርገው። ይሄን ለማድረግ ዝግጁ ነሽ ብዬ አስባለሁ። እኔ እንደ እግዚአብሔር ፍቃድ ከእናንተ ጋር እግዚአብሔር ይጨመርበት እኔ ደስተኛ ነኝ እና የእሷን እንባ ቢታበስ ልጁም ወደ ራሱ ቢመለስ ደስተኛ ነኝ። እግዚአብሔር እንግዲህ ይጨመርበት ብዬ ነው የምለው። እንግዲህ ያው ከፈጣሪ ጋር እኛ ማድረግ ያለብንን እናደርጋለን። እንግዲህ ያለው ነገር ይሄ ነው። ማድረግ ያለብን ነው ከዚህ እንትን በኋላ እንዴት በምን ሁኔታ ማስቀመጥ እንዳለብሽ እሱ እናሳይሽና እንግዲህ ተተባበሪናለሽ ማለት ነው። ምንም ችግር የለም። እሺ ደስ ይለኛል። እሺ እንግዲህ ውድ ቤተሰቦቻችን እናታችን የሰጠችን መረጃ ይሄን ይመስላል። እንግዲህ መረጃው እውነት ነው ውሸት ነው የሚለውን ነገር እንግዲህ ከስራ ባልደረቦቻችን ጋር በመሆን ማድረግ ያለብንን ነገር ከማድረግ ወደኋላ አንልም። ያው ነገሮቹ መረጃዎች ሁሉ ማስረጃ ናቸው ማለት አይደለም፣ በማስረጃ እስካልተረጋገጡ ድረስ ማለት ነው። ያን ነገር ደግሞ ለማረጋገጥ እኛ ወደፊት የምንሄድበት ርቀት ከፍተኛ ነው እና ብቻዬን አይደለሁም። ቅድም እንዳልኳችሁ ከስራ ባልደረቦቻችን ጋር ነው ይህን ነገር የምንሰራው። አብሮነታችሁ የለን። መልካም ጊዜ። አበራሽ ሄሎ፣ እንዴት ዋልሽ? እግዚአብሔር ይመስገን ደህና ነኝ። ደህና ነሽ አንቺ? ዛሬ እድር አለ እንዴ? ወይኔ እረስቸው የኔ እናት። እሺ እማዬ እሺ
ዛሬም ወሬ ነሽ። መቼም ወሬ አይሰለችሽም ማለት ምን አንቺ ማታረጊ ነገር አለ እንዴ? ወሬሽን ተይውና ዋስጪ ዋ በጣም ነው የጠማኝ። እሺ ሰላም ሁሉ መጣክ እንደና ነህ? የኔ ሰላም ዋል ምናምን አንቺን ያስጨንቅሻል? ያሳስብሻል? አይ አብጂ ይወልደቅ መስዋዕት አይደለም መቼ ምን እልሃለሁ ብለህ ይሄንን ያሮጊት እርግማንሽን ተይ። እሺ ብርጭቆን ፈጠን በይ። እሺ አመጣልሃለሁ። እሺ ፈጠን በይ። እሺ ቅጩ በእናትሽ እኔ በጣም ነው የጠማኝ። ይሄ በቃ ደጋግሜ የምጠይቅሽን ጥያቄ ለመመለስ ምንም ፍቃደኛ አይደለሽም ማለት ምን ብዬ ልንገርህ? አትረዳኝም? ምንድነው የነገርሽ? በቃ እኔ ምን ብዬ የምነግረው ነገር የለም። በቃ ሞቷል። እዛ ገጠር በወደድኩ ሰዓት ሞተ። አንቺ እንዴት ተረፍሽ? አባቴን ገለሽ አንቺ ተረፍሽ? አዎ አንቺ ነሽ። ቀይ ጥቁር ሆኜ አሳድጌያለሁ። ደግሞ በጣም በእርግጠኝነት የኔ አባት አይሞትም። የኔ አባት በፍጹም አይሞትም። እና ምን እንዴት ነው እሱ ፍጥሩ አይደል? አላቅልሽም። ሞትማ ለሁሉም የሚመጣበት ሰዓት አይታወቅም። ተረጋጋ። አሁን የአራራ ሰዓት እየደረሰብኝ ነው። የሚበላ ነገር አምጪ። አመጣልሃለሁ። እሺ ኧረ በእናትሽ አፍጥኝ። አንቺ እስከምትነሽ ራሱ እኮ 10 ሰዓት ነው የምትፈጂው። ታዲያ ጤና ሳጣኝ እኮ ልጄ እንዴት ነው የምሆነው? ኧረ እባክህን ጎረቤት ሲሰማ ምን ይላል? እባክህን ምንድን ነው ጤና ያጣሽው? በቃ እኔ ጭቅጭቁ ምንም አሁን ቀኝ ነው አይደል የተሰበረው? ግራውን እንዳልደግምልሽ ሂጂና ምሳውን አምጪ። ወይንም በቃ ገላግለኝና ጨርሰኝ። ምንድን ነው አንተ ጎረቤት ሳስሬ ስንጨቃጨቅ ምን ይላል? እባክህ ኧረ ሂጂና ምሳውን አምጪ። እንዴ ጤና የላትም እንዴ ሴትዮ? ነይ እንደውም ተይው ነይ። ያንቺን ምግብ በላውም አልበላውም በእኔ ህይወት ላይ ምንም የሚቀየር ነገር የለም። ይልቅ ብር ስጪኝ። የጫትም የሲጋራም ምንም ብር የለኝም። እየጠበኩሽ ነው። አዎ እየጠበከኝ ነው፣ ግን የለኝም ማለት ምን ማለት ነው? የለኝም ማለት ያው እሱ እየላከ አይደል እንዴ ከውጪ? እኔማ ሂጅ እንዳልሰራ እዚህ አስረሽ አስቀምጠሽኛል። እሱ ተደራቆ ብር ምንም ስለሚሰጥሽ ልጄ ትኛ ትያለሽ። እኔን ረስተሽኛል ጭራሽ። አንተ እኮ ነው ልጅነት መጀመሪያ አንተ ነህ። ከሱም እኮ አንተ ነው የምትበልጠው ታውቀዋለህ። ሳሳድግ ራሴን እያመመኝ ነው እየነገርኩሽ። ምን ላድርግ? አሁን እጄ ላይ ምንም የህይወት ድር እንኳን ክፈይ ተብዬ አሁን የምከፍለው የለኝም እጄ ላይ። በቃ ስልኩን እሸጠዋለሁ። በምን ልጄ ጋር ልገናኝስ? ታዲያ ችግር የለውም ከኔ ጋር እኔ አገናኝሻለሁ። ምን ከልጅሽ ጋር መገናኘት እኔ ልጅሽ አይደል? ኧረ ተው ግፋለሁ ልጄ ተው እባክህን ተረዳኝ። ተወኝ እስቲ አንቺ ተወኝ። አሁን ከዚህ ውስጥ ብሩን አውጪና አምጪ። አይ እምቢ ካልሽ እኔ ገብቼ ወስደዋለሁ። በየጊዜው ግን ይሄ ራሱ ግፍ አይሆንም። አፍጥኝ ሲሆን እዚህ ጋር ቀረብረብ አድርገሽ ነበር እኔ መጠበቅ የነበረብሽ። አባቴ ቢኖር ኖሮ እንደዚህ ነበር የሚያደርግልኝ። ግን ቅጥል አድርገሽ ደፍተሽ ገደልሽ። አባት እሱ ነው ለፍቶ ያሳደገ። ከዛ አንቺ ሌላ ህይወት መስርተሽ ምናምን ሌላ ወልደሽ እሱ ተንደላቆ ይኖራል ልጄ ምናምን ትያለሽ። እኔ ይኸው እንደዚህ የማልፈልገው አይነት ሱስ ውስጥ እንድገባ አደረግሽ። ሰማኛለህ አባት ተረዳኝ። ሰጣሽ እሺ ይሄ ብቻ ነው ሌላ የለሽም? የለኝም። ልብስ የት ልትሄድ ነው? አሁን አልመጣም የምትለው የት ልትሄድ ነው? ይሄን በርሽን ደግሞ አሰር። እሺ ኧረ እንደው እንደማደርግ አላውቅም። እንደው ልቦና አስጭልኝ። ኧረ አምላክ እባክሽን ልጅ አስተካክዪልኝ። ኧረ ችግሬን ታውቂያለሽ። እባክሽን ልቦና አስጭልኝ። ሊቀ መላኩ እባክሽ ምን እንደማደርግ አላውቅም። እንደው ሳን ልጅ ነውና ምን አባቴ ላድርገው? አሁን ስቃይ ነው። እንደው ወላሂ ተፈርኝ ምን እላለሁ ሌላ። እንግዲህ ውድ ቤተሰቦቻችን ባለፈው የተፈጠረው ነገር አይታችኋል። እናታችን መረጃ ሰጣን። ማረጋገጥ አለብን፣ ድብቅ ካሜራ መቀመጥ አለበት ብለን ነበር። ድብቅ ካሜራውን አስቀምጠን የተፈጠረውን ነገር አይተናል። ውስጥ ገብተን ደግሞ እናታችንን መሰሉ ገብተን ምንድን ነው የተፈጠረው? ለምንድን ነው ይሄ ሁሉ ነገር እየተፈጠረ እሳቸው ዝም ያሉት?
የሚለውን ነገር ውስጥ ገብተን ማጣራት አለብን። ምክንያቱም በዚህ ደረጃ እጃቸው መሰበሩን ነግራናለች። በጣም ብዙ ጥቃቶችን እያደረሰባት ነው እና ለምንድን ነው ነገር የሚያደርጉ? ልጁ ደግሞ መቀጣት ካለበት እንዲቀጣ የበኩላችን አስተዋጽኦ እናደርጋለን። እንግዲህ ውስጥ ገብተን የሚፈጠረውን የምናየው ይሆናል። አብሮነታችሁ የለኝም፣ ተከተልኝ። ቦታ ነው እሱ ለካሜራ ይሄ ነው። ሰላም፣ እንዴት አደሩ? ሰላም አደሩ? ወይዘሮ መሰሉ ወይዘሮ ብርቱካን አወጣሁታል ብዬ አስባለሁ። እሷን ማገዝ አለባችሁ፣ መርዳት አለባችሁ ብላን እዚህ የመጣ ነው። ምናልባት አወጣሁት ከሆነ አንዳንድ ነገሮችን ነገሮች እሺ ማዘር እሺ ማዘር እንግዲህ እናታችን ያው መርማሪ ጋዜጠኛ ወንደሰን እባላለሁ። ካሜራም ሌሎች ሰዎችም አሉና ወይዘሮ ብርቱካን እንድታግዟት እንድትረዷት እፈልጋለሁ። በጣም መልካም ሰው ነች ብላን ነው ወደ እርሱ የመጣ ነው እና ምንድን ነው የተፈጠረው? እናቴ እስኪ አንዳንድ ነገር አይወቴ ዝም ብላ እኮ ነው ይሄን ያለ ምንም እንትን የሚል ነገር የለም። የቤተሰብ ጸብ እኮ ነው። ያው ልጁ ካልባሌ ጓደኞች ጋር ገጠመብኝና እየጠጣ እያመሸ ይመጣል። በቃ ካልባሌ ጭቅጭቅ ፈጠረ። አሁን ከጊዜ በኋላ ያመጣ ጸባይ እንጂ ምንም ስር የሰደደ ጸብ የለ ምን የለ ምንም ጭቅጭቁ ነው። እሷ በቃ ሁልጊዜ ለምን ትጨቃጨቃላችሁ? ለምን ይናገርሻል? ምንድን ነው ምክንያቱ እያለች ከኔ በልጥ እሷ እየተጨነቀች ነው። በእርግጥ ያስጨንቃል። በእሷ መማትፋት ያው ጎረቤት ሲባል ምንም ነገር ሲፈጠር ቀድሞ የሚደርሰው ጎረቤት ነው። እጆትንም እያየሁ ነው እና ተጠቅልሏል። ምንድን ነው? እግዚአብሔር ይማረው። አሜን አሜን። ምን ሆነው ነው? ምን አላለው? ወድቄ ነው ወድቄ ማዘር ያው እኛ ልናግዝዎት ነው የመጣ ይገባኛል። ጭንቀት ነው የእናትነት አንጀት የሚይዘዎት ነው። እናቴ ምን መሰሎት ያው ከወይዘሮ ብርቱካን ጋር ማውርተናል። እንደ እናት ለመደበቅ እየሞከሩ ሊሆን ይችላል፣ ግን እኛ ብዙ ስራዎችን እንሰራለን። ያው እንዲማር ነው እኛ የምንፈልገው ነገሮቹ እንዲማር ልጁ ገብቶ ከዚህ ባህሪው ካልባለ ሱስ እንዲወጣ እንጂ እኛ ልናግዝዎት የመጣ ነው። ለዛ ነገሮቹን በደንብ ግልጽ ያድርጉልን። እርስዎ ወድቀው እንዳልተሰበሩ እናውቃለን። ልጆች ጥቃት አድርሶብዎት የቀኝ እጆት እንደተሰበሩ እናውቃለን። ወይ ልጄ የሰው አፍ ገባብኝ። ያው የሰው አፍ አይደለም ማዘሬ፣ ነገም ተስተካክሎ ለእርስዎ ጥሩ ልጅ እንዲሆን አይፈልጉም? እሺ፣ ኧረ እፈልጋለሁ እፈልጋለሁ። ለልጄ ጥሩ ልጅ ጥሩ ነገር ነው የሚመኝላት ለልጇ ጥሩ ነገር ነው። እውነት ነው። ስለዚህ በደንብ ይንገሩን፣ አይደብቁን። ምንድነው በቃ እሱ ነው ጠጥቶ መጥቶ እንትን ብሎ የሰበረኝ እሱ ነው። ግን ለእናት ልጄ እንዲያደርገኝ በጣም ከባድ ነው አይባልም። የልጄን ገበና ለማን የጎረቤት ቢሆነው እንደዚህ በጣሪክ ይናገራል። የኔን ለማን ልናገር? ልጅ ነው ገባል። ለም ሳት ወለደች እንዳስልሰው ምናምን የሚባለው ተረት አለ አይደለ? ያው ሆኖብኝ ነው። ባል ቢሆን ይፈታል፣ ሌላ ባዳ ቢሆን ታባረረዋለህ። ልጅ ምን ታደርገዋለህ? ለማንም አትሰጥም። የልጅነት ባል ልጄ ነው። ገና በሕፃንነት የወለድኩት የመጀመሪያ ልጄ ነው። ከሱም እንትን ብዬ አገር ቤት ነው የወለድኩት። ከዛ ይዤው መጣሁ። ጠፍቼ እሱን ሽሽት ነው ይዤ መጣሁ።
ማንም በቃ ብቻዬን ሆኜ ላሳድገው ሰስቼ ነው አዲስ አበባ መጥቼ ሰው ቤት ተቀጥሬ ብዙ ፈተናዎችን አይቼ ያሳደግኩ ልጅ። ከዛ ያደገ መጣ አደገ። እግዚአብሔር ይመስገን እንደማንኛውም ሰው ተማረ፣ ኑሮም ተሻሻለ። የመሀል ላይ ኑሮ ሲከብደኝ አንድ ሌላ ባል ደግሞ አገባሁ። እሱ ካደገ በኋላ ልጄ ካደገ በኋላ ትምህርት ቤቱ የ9ኛ ክፍል ነው ምናምን ተማሪ ሲሆን አገባሁ። ሌላ ልጅ ወለድኩ። አንድ ወንድ ልጅ አለ። አሁን እሱ ውጭ ነው የሚኖረው። እሱንም እኔንም ቀጥ አድርጎ የሚይዘኝ እሱ ነው። እሱ ማንም ውጭ አለ። እሱንም በደንብ አድርጎ አንቀን ይሄ ቸገረኝ ይሄ ጎደለኝ እንዳይ እናቴን አደራ እያለ እየለመነው ከእንደገና ደግሞ ይዞትም ለመሄድ እየጣረ ያለ ልጅ ነው። እሱ ውጭ እንዲወጣለት። አሁን እሱ ግን ከጎረመሰ በኋላ የእድሜ ጉዳይ ይሁን የአካባቢው ሰው ምን ይሁን አለቃ አልባሌ ጓደኞች ካገጠመብኝ ጭራሽ እሱን ሲያወራው በስርዓቱ ያወራል። እኔን ብቻዬን ሲያገኝ ስልኩ ከዘጋ በኋላ እኔ እንደምንድን እሱ እያገሽ እሱን ደህና ቦታ አስቀምጠሽ ለእኔ ድሮስ አንቺ እናቴ አይደለሽም አንቺ ኬት እንዳመጣሽኝ የራሱን ትናቴ ይለኛል። የመጀመሪያ ልጄ ሰውነቴን ቀዶ ወጣኝ። መጀመሪያ ምንም ሳላቅ እንትን ያልኩት ልጄ ነው። ምን እንዳነካብኝ አላውቅም። ሶስት ውስጥ ተጠመደ። ይሄ እንትን ይላል ይቀማል። ማታ ጠጥቶ አምሽቶ ነው የሚገባው። እንደገባ ፊት ለፊት ካገኘኝ እንጂ ቅመሽ አንዳንዴ ያመነጫጭቀኛል፣ ይሰድበኛል። በቃ ያው እጄንም ለዚህ ከሰማህ ቀር እጄንም ለዚህ አድርጎኝ አሁን ነው ቅርብ ጊዜ ጀሶ ነው የተፈታው። አሁን ሳምንት አይሆንም እንደዚህ እንትን በይው ከባድ ቃታ እንጂ ይሁን እንደዚህ ብለው አስሮ ይሰጡ። ለምን አባቴ ላደርገው እስቲ ይሄንን ከነገረቻችሁ አይቀር እንደው ምን እንደሆነ ስለማላቅ የልጄን ነገር እባካችሁ ልቦና እንዲሰጠው እናንተ እንዲቱ በእናንተ እድሜ ስለሆነ እንትን በሉ ምከሩልኝ። ልጄ ተበላሸብኝ። ልጄ ከኔ ውጪ ወጣ። ከኔ ከቁጥጥር ይችላል ወጣ። ምንም ያለበት ለብቻ ያሳድጌው ልጄ እባክዎት ማዘሬ አሁን እኛ ልናግዘዎት ነው የመጣነው። ባያስፈልግም ደስታዎትን ማየት ነው የምንፈልገው። ከዛም እዚህ ድረስ ያመለጠኝ በቁም ያመለጠኝ እሱ ከሚያመልጠኝ እኔ ሞቴን እመኛለሁ። ስመሩኛል ልጅ አልባሌ ቦታው አለብኝ። ምን ላድርገው? ለብቻ ያሳደግኩት እንደዚህ ያልነበረ ደህና ነገር እንዲደርስልኝ እንዲማርልኝ ነበረ። ምን ላድርገው? እሺ ያው እንዲያለቅሱ አንፈልግም። የእርስዎን ደስታ ለማየት ነው። የልጅ ነገር ሆኖብኝ ነው። ምን ላድርገው? ይገባኛል። ልጅ ነው። እረዳለሁ። ምንድን ነው ምክንያቱስ? ለምንድን ነው እንደዛ የሚያደርገው? ምክንያት የሚሆነው አባቴ ናቸው። ይህ ደግሞ አባት እንዲህ ነው ብዬ ለመናገር እንዴት አድርጌ ልጅ እንደው ለአንተ ሚስጥሩን ልንገርህ እንጂ ራስ ምታት ነው። ወደኋላ ቆም ብለህ ስታስበው ከሀገሬ ስወጣ ጠፍቼ ነው የወጣሁት። የጠፋሁት ምክንያት ምንድን ነው? ታጭቼ ለሽምግልና ተልኮ እየኖርኩ እንዳለ ሰርጉ አይደለም ለዛሬ 4 ዓመት አካባቢ ይዘናት እንሄዳለን። እስከዛ ትንትበል እንዲህ ብለው ቤተሰብ ተነጋግሮ ጨርሶ እዛ ቤት ውስጥ አብረን እንኖራለን። ታላቅ ወንድም አለ እና ታዲያ ስትወጣ ብቻዬን አግኝቶ ደፈረኝ። ታላቅ ወንድም ታሪኩ ይሄ ነው። ምን ብዬ ለሱ አባትህ ካጎትክ ነው ልበለው? ልጄ እስቲ ፍረድ። ምን ተብሎ ይወራል? ቀው ምንም እንትን እንዳይለኝ ምንም ነገር ማለት ስለማልችል ብን ብዬ ወጥቼ መጣሁ። አሁን ለሱ ምን ብዬ ላስረዳው? ምንስ ልሁን? ጥዬው እንዳልጠፋ አጉል ነገር ይሆንብኛል። ያኛውስ ምን ይሆናል? ምንስ ብዬ የዛኛውን አባት እሱን አባት ክፍለ ሀገር ብዙ ጊዜ ስለሚወጣ ነው እሱ ነው ብዬ ብነግረው አልዋጥለታለሁ። ምንም ባታልለው ምንም ብለው በቃ ያንኑ ካላመጣሽ እያለ ነጋ ጠባ ጭቅጭቅ ጠጥቶ መቶ ዱላ ነው። ይሄን ምን ብዬ ልንገር ልጄ? እስቲ ፍረድ አንተ። ወድጄ አይደለም አላሰብኩትም። እድሜ ከኔ በላይ ነው። እኔ በጣም ትንሽ ልጅ ነበርኩ።
ገና ታጨው እንጂ እኮ አላገባውም። ገና በምንም ምንም ነገር ሳነቅ ነው በመጀመሪያ ልጄ ቀረ ውስጥ ሆዴ ውስጥ። ከዛ ለማንም እንዳትናገር ያለኝ ሳልናገር ቆየሁ። ደብቄ ስኖር ወደ ገባ። ከዛ ሰው ሲጠቋቋም ብን ብዬ እናቴንም ቻውን ሳልላት እልም ብዬ ጠፍቼ መጣሁ። ከዛ በኋላ ሀገሬንም ይቻላል ከፋፈርኩኝ። ምንም ያልኩት ነገር የለም። ከእናቴ ጋር ተገናኝቼ የእናት ናፍቆቱ ራሷን ቀጥቅጦኛል። ምናልባት እሷን ዝም ብዬ ጥዬ ስለወጣሁ የእሱ ይሁን ግፍ የሆነ ይሄን ልጅ እንደዚህ አድርጎብኝ የሚያሰቃየኝ እናቴ ማሪኝ እያልኩ ነው ያለሁትን። ወድጄ አይደለም ልጄ ወድጄ አይደለም ደብቄ ስስት ልጄ ከምንም በላይ መከራውን አይቼ ሰው ቤት አዝጌ ለሻሮ ስቆላ እንጀራ ስጋግር ልብስ እያጠብኩ ያሳደግኩት ልጄ ነው። ወንድሜም ባሌ ልጄም ሁለመናዬ እሱ ነበር። አሁን ግን ካደገ በኋላ ያ ሁላ ፍቅር ጠፍቶ ምንም ብሎ ነው ሰላም አጣሁ። ሁሌ አባቴን አንቺ ምን ብዬ ልንገረው? እስቲ መፍትሄ ካለ ንገረኝ። ምን ልበለው? ከባድ ነው። ለሱም ይከብደዋል። እሱስ ምን ብሎ ይቀበለኛል? እኔ እኮ እንዳይጎዳብኝ ብዬ ነው የማልነግረው። እኔ ሴት ወንዶኛ አሳድጌዋለሁ። ምንም የጎደለበት ነገር የለም። ምንድነው ችግሩ? አባት ያው ይጠየቃል። አባትነት ስሜት አለ። በቃ ተው ሞቷል እያልኩ ነው። ሞቷል ካልኩት እንዴት የኔ አባት ይሞታል? ፍጡር እኮ ሁሉም ይሞታል። ክርስቶስ ሞቷል አይደል እንዴ? ስለዚህ ሞቷል ብለን አሳምነን እንበለው። እስቲ እባካችሁ ነርቱኝና እንደሞተ ንገሩልኝ። ምንም ችግር የለውም። ያው እኛም ልናግዞት እንመጣለን። አውቃለሁ ነገሮች ከባድ ነው። ብቻውን ነው ይሄን ነገር እየተሰቃዩ ያሉትና እስኪ የሁለተኛው ልጅ አባት ሳይዞት የቀሰቀሰኝ እኮ ነው። ድጋሚ ሕክምና ካስፈለገ እኛ ጋር ሄደው ከክሩ ጋር ሄደን እስኪ ሁለተኛ ልጆት ውጭ አለ የአረብ ሀገር አለ የእሱ አባት እሱ ክፍለ ሀገር በብዛት ክፍለ ሀገር ይሄዳል። ወጣ ገባ ይላል። በጣም ይሄዳል። በቃ ብዙም ጊዜ እዚህ አይደለም ኑሮ። ቀን ሲመጣ የሚያስፈልገውን ነገር ያደርግ ነበር። አሁን ደግሞ ጭራሹን ድምፁ የት እንደጠፋ ምን እንዳለ አላውቅም። ክፍለ ሀገር ይሄዳል አለ አይመጣም። እሺ ማዘር ያው ክፍለ ሀገር አባቱ ልጅ ነው። ይሄኛው ልጅ አስቸጋሪ ነው በጣም እንዳልሽው ትንሽ ባህሪው ተቀይሯል። ስላዋዋሉ ነግረሽኛል። እንጀራ አባቱ ጋርስ ያለው ግንኙነት እንዴት ነው? እንጀራ አባቱ ጋር ብዙም አይገናኝም። ለምን እኔም እንዲገናኙ የዛ ጥያቄ ስላለው በየጊዜው ስለሚጨቀጭቀኝ ስለሚለኝ እሱን ሲያይ ሌላ ነገር እንዳይመስለው እንትን እላለሁ። ብዙ እሱ በሌለበት ሰዓት ነው የሚመጣው። አሁን እሱ አጋጣሚ ሆኖ ከመጣም ሰላም ብሎት ምን ብሎት እንትን ይላል። ያው እችን ያገኛትን ሳንቲሙን ስትጥስ አድርገው ወጥቶ ይሄዳል። ሌላም መሰል ያስለምር ከሱ ጋር እንዳይጣሉብኝ አጉል እንዳይሆኑብኝ ብዬ ያችን ሳንቲም ስለምሰጠው እሱ ሲመጣ ሰጠዋል። በየጊዜው ያችን ተመደ ሳንቲም አምጪ በቃ ካላመጣሁት የለኝም ካልኩ ዱላ አለብኝ። ይሄንንም እጄን ጠምስሶ ነው የሰበረው። ከእንደገና ደግሞ የኛውንም ሰብርሻለሁ እገልሻለሁ ነው ሁልጊዜ እንትን ማነው በቃ አሁን ያነው አባትየውም የዛኛው አባት ሳይመሱ በማይኖርበት ሰዓት ነው በቃ የሚመጣው። አለበለዚያ እሱ ካለ ደግሞ ስልክ እንባባላለን በስልክ ነው አለ። አይዞት ማዘርያ የተለየ ሕክምናም ካፈለጉ የተለየ ሕክምና አደርግልዎታል። ማን ደግሞ እኔ ስወጣልሽ እግሬን ጠብቀሽ ምን ማለት ይሄ ነበር የቀረሽ። ሰክራን መሰለኝ ሰውዬ እየሰማኝ ነው። ቁጭ በል እያልኩ ነው። እንዳትበላሽ ቁጭ በል እንዳነካኝ ከዚህ በኋላ እንዳነካኝ አርፈህ ቁጭ በል እያልኩ ነው። እጅን ነው የምሰብርልህ። አርፈህ ቁጭ በል። እጅን ነው የምሰብርልህ። በጣም ጥሩ። እሱን ካሜራ ትፈልግ ካሜራማን
አርፈህ ቁጭ በል። ትሰማኛለህ? አርፈህ ቁጭ በል። ልቀቀኝ። አርፈህ ቁጭ በል። ልቀቀኝ። ቁጭ በል። ምንድን ነው? ቁጭ በል። ግንባር አርፈህ ቁጭ በል። ለእኔ ሽጉጥ ምን አባውና ነው ስትነገር አሰማና እረፍ ነው በቃ። እናትህ ልትመታት ነው ወይ? እንጀራ አባቴ መሆኔ ነው። ይኸውልህ እንጀራ አባቴ መሆኔ ነው። ስርዓት ያዝ። ድጋሜ እንዳላስጠፋው ስርዓት ያዝ። ትሰማኛለህ? እሺ ምንድን ነው የምፈልገው? ጉልበትን በጥሼ ነው የምጥለው። ይታያል? ያዝኩት ነገር ይታያል? ስለመበጠሱ እሱን ክተተውና ብናወራ ይሻል። ይኸውልህ ስርዓት ያዝ። በስርዓት የምታወራኝ ከሆነ በስርዓት ታወራኛለህ። ማንና ነው የማወራ? እሱን እነግርሃለሁ። መርማሪ ጋዜጠኛ ወንደሰን እባላለሁ። እያንዳንዱን ነገር አውቃለሁ። ማለት ምንድን ነው የምታውቀው? በጣም ጥሩ። ስለማውቀው ነገር ላሳይ። እንቀሳቀሳለሁ። በጥሼ ነው የምጥለው። ምንድን ነው የምፈልገው? እናትህ የምታሰቃያት ማለት ለምንድን ነው? እናትህ የምታሰቃያት ተሰቃየ ምናምን ቦዲጋርድ መቅጠሯን ነው እንዴ? ለምንድን ነው እናትህ እንደዚህ የምታሰቃያት? አየሁት። ምን ይሁን ማለት ምን ይሁን? ማስረጃ እኮ እናትህ ስለሆነች ታዲያ እንደዚህ ማድረግ አለብህ ያለ ማን ነው? ንገረኝ። እንደዚህ ማድረግ አለብህ ያለ ማን ነው? አንተ ስለ እናቴ ምን የምታውቀው ነገር አለ? አንተ ስለ እናቴ የምታውቀው ነገር አለ? ማወቅ አይጠበቅብኝም። እንደዚህ ግን ማድረግ አትችልም። አንተ ማን ስለሆንክ ነው? አንተ እናንተስ ማን ስለሆናችሁ ነው መታችሁ ስለ እናቴ የምትጠይቁ? መርማሪ ጋዜጠኛው እንደሰን እባላለሁ። አልሰማኸኝም? እኔ ማንንም እኔ ምን አገባኝ ታዲያ? ይመለከተኛል? ይመለከተኛል? ለምንድን ነው የማይመለከትህ? አንደኛ ያለ ማንም ፍቃድ እኮ ነው ይሄኔ እናቴን ማስገድደ ይሆናል እኮ የገባው አንተ። እኔ ስመጣ ቤቴን ያገኘው ሙሉ ማስረጃ አለኝ። ትሰማኛለህ አይደለ? ሙሉ ማስረጃ አለኝ። ምንም ማስገድጄ የገባሁበት ነገር የለም። እና ምን ስለተፈጠረ ነው አሁን? በቃ እቺ ምንድን ነው እቺ ማለት አንተ ስርዓት ያዝ። እየሰማኝ ነው አይደል? ስርዓት ያዝ እያልኩ ነው። ከዚህ በኋላ ድጋሚ ካወጣሁት ግንባርን ነው የምልህ። ስለሆነው ነገር ትናገራለህ ወይስ አትናገርም? ገላገልከኝ። ምን ማለት ነው ገላገልከኝ ማለት? ገላገልከኝ ማለት በጣም ጥሩ። እንዴት መገላገል እንዳለብኝ እነሱን አስረዳለሁ። በጣም ብዙ ፖሊሶች አሉ ውጭ ላይ። እነሱ ጋር ማውራት ትፈልጋለህ ወይስ እኔ ጋር ብታወራ ይሻላል? እንደፈለክ አንተ። በጣም ጥሩ። እሱን በእኔ መንገድ ላድርገውና እንዴት ልክ እንደማሳይ አሳያለሁ። አጥፎ እሱን ካሜራ ይኸውልህ፣ ትሰማኛለህ? ግንባርን ነው የምልህ እያልኩ። እሺ በቃ የሰማኝ ነው። የመታኝ እያመመኝ ነው። አንሳልኝ። በቃ ምንድነው የምፈልገው? ስርዓት ያዝና በስርዓት አውራኝ እኮ። በቃ እነግርሃለሁ። ይኸውልህ፣ ምንድነው ማወቅ የምፈልገው? እያንዳንዱን ነገር ንገረኝ። ምን ልንገርህ? በጣም ጥሩ። ለምንድን ነው እናትህ እንደዚህ የምታውቀው? እናቴ ስላልሆነች። እናቴ ስላልሆነች ምን ማለት ነው? እናቴ ስላልሆነች ማለት እናቴ ስላልሆነች ማለት እናቴ ስላልሆነች ማለት ነው። ይኸውልህ፣ በቃ መከራዋን አይታ እንዳሳደገች ነግራናለች። በጣም ደስ ይላል። አሁን እኔን ስታይኝ መከራ ምናምን ታይቶ የተወለድኩ መስላለሁ። መከራና ችግር ሲፈራረቅብኝ የኖርኩ ልጅ ነኝ። ብቻዋን ያሳደገች። አንተ ማወቅ አባት እንደሌለኝ ምንም አዲስ ነገር የለውም እኮ። እኔ ብቻ አይደለሁም እኮ አባት የሌለኝ። ይኸውልህ፣ አብዛኛው የኢትዮጵያ ማህበረሰብ አባት የለውም። ችግር የለውም። ይኸውልህ፣ ተረጋጋ። እኛ ማድረግ ያለብንን ነገር ልናግዝህ ነው። እንደ ወንድም ነው ልናግዝህ የመጣ ነው። አባቴን አምጣልኝ። እንደ ወንድም ልታግዘኝ ከቻልክ አባቴን ነው የምፈልገው። እሱን እናመጣልሃለን። ምንም ችግር የለውም። በቃ ለዛ ነው እንደዚህ የምታሰቃያት? እሷ ምን ታድርግ? ንገረኝ። ማለት ቆይ ምን ታድርግ? እናትም አባትም ምን አሳደገች አይደል? እኔ እኮ እናትና አባት ሆነሽ አሳድግኛል አልኳት። በቃ እኔ አባቴን ነው የፈለግኩት። አባቴን ነው እየጠየቅኩ ያለሁት። ይኸውልህ፣ አባትህን ከሆነ የጠየቅከው በአግባቡ ነው እንጂ መጠየቅ። እሷን እንደዚህ በማሰቃየት አባትህን ማግኘት ትችላለህ? ደበደብካት፣ እጇን ሰበርካት። የታለ አባትህ? በመምታት ማግኘት የምትችል ከሆነ የታለ አባትህ? አሳየኝ። በዚህ መንገድ አይደለም እሷን መጠየቅ ያለብህ። በቃ እንድንነግረኝ ብዙ ጊዜ ጠይቂያት ነበር። አሁንም ድረስ ግን ጥያቄን አልመለሰችልኝም። እስከምትመልስልኝ ድረስ ደግሞ እኔ እሷን አለቃት። እሱን ከዚህ በኋላ ምንም ማድረግ እንደማትችል ልገልጽልህ እወዳለሁ። ምክንያቱም ከዚህ በኋላ ምንም ነገር አታመጣም። እሱን እናየዋለን እንግዲህ። ምክንያቱም ለጊዜው እኛ ጋር ስለምትቆይ ማለት ነው። በባህሪም በሁሉም ነገር እስክትስተካከል ድረስ ልክ እስክትገባ ድረስ እኛ ጋር ነው የምትቆየው። ምንም አይነት ተጽዕኖ እሷ ላይ አታሳድርባት። አዳመጥኩህ፣ በጣም በደንብ አዳመጥኩህ። እንደፈለክ ማድረግ ትችላለህ። ይኸውልህ፣ እኔ ከእሷ የበለጠ አባቴ ያስፈልገኛል። ይኸውልህ፣ አባትህ
የሚመጣበትን መንገድ እኛ እንፈጥራለን ብያለሁ። አንተ ግን እሷን ስለደበደብካት ምንም ይመጣባት የለም። ሰማኛል አይደል? አሁን ቀጥሎ ወደ ጣቢያ እናተ ላይ የምታደርሰው ቀጥታ ሌባ እርጣ ልቀቀኝ፣ እሄዳለሁ። በእግሬ አይደል እንደሚሄደው? ዝም ብለው ውጣ አልኩህ እኮ ልቀቀኝና ልሂድ። ውጣ። ለምንድን ነው የምለቅህ? ውጣ ሌባ እርጣ ሌባ። እንግዲህ ውድ ቤተሰቦቻችን የተፈጠረውን ነገር አይታችኋል። ወይዘሮ መሰሉ እጃቸውን ተጎድተው ስለነበረ በደንብ ያመኛል ሲሉም ስለነበር ወደ ሕክምና ሄደው በደንብ መታየት ስላለባቸው ከስራ ባልደረቦቻችን ጋር ሄደዋል። ልጃቸውም እንግዲህ መጦ ትንሽ ጥሩ ስሜት ላይ አልነበረም። ትንሽም ጠጦ ስለነበረ ማለት ነው። እናትየውም እንዳሉት ያው አልባሌ ቦታ ላይ መዋል ጀምሯል። ትንሽ ሱስ ቢጤም አለበት ስላሉን በደንብ እሱ መገራት አለበት። በደንብ ወደ ራሱ ማንነት እስኪመጣ ምንም ነገር አልነገርነውም። እዛው ላይም እንዲነገርኛ አልፈለግንም። ምክንያቱም ወደ ማንነቱ መጀመሪያ መመለስ አለበት። የድሮን ራሱን መሆን ሲጀምር ነው እንግዲህ ሁሉንም ነገር ልንነግረው ያሰብነው። ምክንያቱም በዚህ ሁኔታ ውስጥ ብንነግረው ተጨማሪ ሌላ ጉዳት ሊያመጣብን ስለሚችል እንግዲህ ይሄ ነገር መናገሩ አስፈላጊ ነው ብለን አላመንም። እንግዲህ የሱስ ማገገሚያዎች ላይ ይገባል። ሱሱን ወደ ማንነቱ እስኪመለስ ወይ ደግሞ ሱሱን እስኪያቆም ምንም ነገር አንነግረውም። ታርሞ በደንብ ደግሞ ራሱን ሆኖ ሲገኝ ከእናቱ ጋር በደንብ ካስማማ ነው በኋላ ሰብሰብ ብለን እንደ ክሩ ያው የተፈጠረን ነገር ነግሯለን። በእርግጥ በጣም ከባድ ነው። አጎትህም አባትህም ነው ብሎ መናገር አሁን ባለበት ስሜት ላይ በጣም ከባድ ነው። ስለዚህ በተቻለ መጠን እኛ ምንድነው ማድረግ ያለብን? ወደ ራሱ ማንነት ይመለስ፣ ከእናቱ ጋር እርቅ ይፍጠር። ከዛ በኋላ ነው ነገሮችን ለመናገር እኛ ያሰብነው እና ምንም ማለት አልቻልኩም። ምክንያቱም እንዴት ወንድም እህቱን ወይ ደግሞ እህት እንዴት ወንድሟን ውጭ ሌላ ዓለም ላይ የምንሰማው ነገር ነው ኢትዮጵያ ውስጥ እየተከሰተ ያለውና እባካችሁ እናድብ። እባካችሁ ስሜታችንን ለመቆጣጠር እንሞክር። ወንድም ሴትም በወንድ ብቻ አይደለም በሴትም አሁን በጣም ብዙ በየጓዳው የምንሰማቸው ነገሮች አሉና በተቻለ መጠን ራሳችን ለመቆጣጠር እንሞክር። በየእምነታችን ጸሎት እናድርግ። በጣም ከባድ ጊዜ ውስጥ ነው ያለነው እና እባካችሁ ሁላችሁም ቢሆን ጸሎት እናድርግ ለማለት እወዳለሁኝ። በጣም ትንሽ ተረብሻለሁ። ምክንያቱም የሰማው ነገር ልጁም ጥሩ ሁኔታ ላይ አልነበረም። ስንወስደውም ትንሽ አስቸግሮ ነበርና ፕሊስ እባካችሁ በተቻለ መጠን ራሳችሁን ለመቆጣጠር ሞክሩ። እንግዲህ ያለው ነገር ይሄ ነው። አብረውንታችሁ ስላልተለየን በጣም አመሰግናለሁ። መልካም ጊዜ ይሆንላችሁ።